ዛሬ እንግዲህ ላሳያችሁ የፈለኩት ምንድነው ስለ ጄሚኒ ነው። ጄሚኒ ላይ እንድትገብታችሁ እንዴት አይነት ጥያቄዎችን መጠየቅ እንደምትችሉ እንደዚሁም ደግሞ ተምኔል እንዴት አድርጋችሁ ማዘጋጀት እንደምትችሉ ሎጎ ማዘጋጀት እንዴት እንደምትችሉ ላሳያችሁ ነው። ስለዚህ ለፔጁ መጀመሪያ አዲስ ከሆናችሁ ፎሎ ከማድረግ ሰብስክራይብ እና ፎሎ ሼር እንደዚሁም ደግሞ ሌሎች እንዲደርሳቸው ለእናንተ እንደዚህ ይሄንን በቀላል ወይ መስራት ለሚችሉ ሰዎች እንድታደርሷቸው ነው የምፈልገው። ስለዚህ እንዴት አድርጋችሁ መስራት እንደምትችሉ እነግራችኋለሁ ማለት ነው። ስለዚህ መጀመሪያ ላይ ጄሚኒ ከሌላችሁ ጄሚኒን ከየት ካደረላችሁ ከፕሌይ ስቶራችሁ ላይ ታወርዳላችሁ። ጄሚኒ የሌላችሁ ሰዎች ጄሚኒ ማለት ያው ይሄ ጄሚኒ ብዙ አይነቶች አሉ። እነዚህ ምንድን ናቸው? አርቲፊሻል ኢንቴሊጀንስ ውስጥ የተሰሩ ኮምፒውተራይዝድ የሆኑ ናቸው ማለት ነው። 5 ጄኔሬሽኖች ናቸው እነዚህ ኮምፒውተራይዝድ የሆኑ ናቸው። እነዛ እናንተ የምጠይቋቸውን ነገር ወዲያው ሴንስ አድርገው የሚሰጧቸው ነገር ማለት ነው። ስለዚህ አሁን እናንተ መጀመሪያ ከሌላችሁ ምን ታላላችሁ? ፕሌይ ስቶር ላይ እንደዚህ ትገባላችሁ። ፕሌይ ስቶር ላይ ከገባችሁ በኋላ ጄሚኒን እንደዚህ ካወርዳላችሁ። እኔ ግን ስላወረድኩኝ እዚህ ላይ ገብታችሁ ጄሚኒ ብላችሁ ሰርች ታደርጋላችሁ። እንደዚህ ጄሚኒ ብላችሁ ሰርች አድርጋችሁ ማውረድ ትችላላችሁ ማለት ነው። ወይም ደግሞ እዚህ ጋር ኦፕን ቻት ኤአይ ቦት አፕ የሚለውንም አለ፣ ቻት ጂፒቲም አለ። እዚህ ጋር ቻት ጂፒቲ አለ። እኔ ጄሚኒ እዚህ ጋር አለኝ። እኔ ስለወረደችልኝ ቀጥታ እዛው ላይ ገብቼ ያሳያችኋለሁ ማለት ነው። እዚህ ከዚሁ እንወጣና የኔ ጋር ታለችኝ አዚ ጄሚኒ እዚህ ጋር አለችኝ ማለት ነው። ጄሚኒን ከዛ ክሊክ አደርጋለሁ። ከፈትኳት። ከከፈትኩ በኋላ እንግዲህ ሃይ እያለችኝ ነው። ሃይ ሙራድ what is on your mind ምንድነው በማይንድ ያሰብከው ነገር ላይ ጠይቀህ ያሰብከው ነገር ምንድነው? አስኪ ጄሚኒ ለጄሚኒ የሆነ ነገር ጠይቀው ስጠው እያለው ማለት በቮይስ ብንፈልግ እዚህ ጋር ቮይስ ያወራናል ቀጥታ። እንደዚሁም ደግሞ በራሳችንም ደግሞ ጽፈንም ከሆነ ደግሞ እንጠይቃለን ማለት ለምሳሌ what is computer ብለው ለምሳሌ what is computer what is computer ኮምፒውተር ምንድነው አልኩት። ጥያቄ ነው ታርገና ከዛ ይሄን ሴንድ እለዋለሁ ላኩለት። አሁን ከላኩለት በኋላ እሱ ምን ያለው? ስለዚህ ኮምፒውተር በቃም ያወራኝ ማለት ኮምፒውተር ማለት አለ what is computer ሲሆን የኮምፒውተር an electronic device that manipulate information or data it is only ability to store retrieve and process data ማለት retrieve የሚሰጥ እንደዚሁም ፕሮሰስ የሚያደርግ ነው። ኤሌክትሮኒክ ዲቫይስ የሆነ ነው ኮምፒውተር እንደዚህ ያለ how it works የኮምፒውተር እንዴት ይሰራል ምናምን ነው። እዚህ ጋር ወደታች አለ ጠቅላላ already you know that you can use the computer type of documents send email play game ምናምን how it work እንዴት ይሰራል እንዴት ይሰራል የሚባለውን ደግሞ እዚህ ላይ አስቀምጠው ነው ማለት ኮምፒውተር እንዴት ነው የሚያደርገው እንዴት ነው የሚሰራው የሚባለውን ምንስ ያስፈልጉታል የሚለውን 4 ነገሮች ሳይክሎች አሉት። ኢንፑት አለው፣ ፕሮሰሲንግ አለው፣ ሲፒዩ የሚባለው ስቶሬጅ አለው፣ አውትፑት። እነዚህን ቱ ሜን ኮምፖነንትስ ሃርድዌር እና ሶፍትዌር ፓርት የሚባለው ሃርድዌር እና ሶፍትዌር ፓርት ኮምፒውተር የትኞቹ ናቸው? ሃርድዌሮች ሃርድዌር ብሎ ማለት ተች የምናደርገው የቀጥታ ኮምፒውተሩ ማለት ነው። ተች የምናደርገው ይሄ ኮምፒውተሩ። ሶፍትዌር የምንለው ደግሞ ሲስተም ላይ ያሉ ለምሳሌ ዊንዶውን፣ ማኩን፣ ሊነክሱን እንደዚሁም ደግሞ እነዚህ ሶፍትዌር ይባላል። ሶፍትዌር ራሱ እንደገና በሁለት እንደሚከፈል ሲስተም ሶፍትዌር አለ፣ አፕሊኬሽን ሶፍትዌር አለ ማለት ነው። እነዛ ነገሮችን እነዛ ናቸው። ሃርድዌር ካለው በኋላ በሃርድዌር ሲስተሙን እንትን ብሎ ኮምፒውተሩ እንዲሰራ የሚያደርጉት እነዛ ናቸው። ሶፍትዌር ኢንተራክሽን ፕሮግራሞችን ዳታ ዛቴልስ ቶ ሃርድዌር ለሃርድዌሩ የሚሰጠው በቃ ኢንስትራክሽኑን አጠቃላይ ያለው ይሄ ምን ይባላል ነው ኮምፒውተር ይባላል። ስለዚህ ይሄን አሁን ትራንስሌት ቱ አማሪክ ብለው ትራንስሌት ላይ ራሱ ቀጥታ እንግሊዝኛው ካልገባችሁ ወደ አማርኛ ቀይርልኝ ብትሉት Translation English to Amharic to Amharic ይሄን የጻፋችሁ ሴንስ ስለሚያደርግ ሰው ይረዳችኋል። አማሪክ ብትሉት ትራንስሌሽን ቱ አማሪክ ወደ አማርኛ ቀይርልኝና ላንብበው ብትሉት እንግዲህ ያመጣላችሁ ማለት ነው። ኮምፒውተር ማለት መረጃውን ዳታ መቀበል፣ ማቀናበል፣ ማከማቸትና ማሳየት የሚችል የኤሌክትሮኒክስ መሳሪያ ነው። የኮምፒውተር አይነቶች ዋናው በሁለት ይከፈላሉ። ቅድም ሃርድዌር እና ሶፍትዌር ያልናቸው ማለት ነው። እነዚያን አመጣላችሁ። ቀጥታ ሁሉንም ደግሞ አድርግልን ካላችሁት እንደዚሁ ቀጥታ ሁሉንም እንዳደርግላችሁ መጠየቅ ትችላላችሁ። እስቲ አሁን ተምኔልስ በአሁን ደግሞ በቮይስ ላሳያችሁ። ቮይስ ዛት ትሰዱታላችሁ። ይሄን ቮይሳችሁ አሁን የኔን አሁን እዚህ የጻፍኩትን
እዚህ ጋር ተጭናችሁ ትሉትና እዚህ ጋር ተጭናችሁ ዋት ኢዝ ኮምፒውተር ብላችሁ ብትጠይቃችሁ ማለት ነው በቃ ያላችሁትን ይመልስላችኋል። ይሄ አጭር እና ግልጽ ማብራሪያ ለተማሪዎች ሆነ ለተከታታዮች ማስተማሪያ በቀላሉ መጠቀም ይችላሉ። ሌላ ተጨማሪ ኮምፒውተር ትምህርት ጽሑፍ፣ የቪዲዮ ርዕስ ወይም ኮርስ ማውጫ ከፈለጉ እኔ መጠየቅ ይችላሉ። የቪዲዮ ርዕስ ምን አይነት ቪዲዮ ልስራ ብላችሁ ብትጠይቁ ለምሳሌ የኮምፒውተር ትምህርት ጽሑፍ ለምሳሌ የኮምፒውተር ጽሑፍ ብትፈልጉት እዚሁ ላይ ያወራችኋል። እዚህ ጋር ለምሳሌ ስለዚህ እንደዚህ አድርገን የተለያዩ መረጃዎችን እንደዚህ መጠየቅ እንችላለን ማለት ነው። ስለዚህ ከተለያዩ መረጃዎች እንደዚህ አድርገን ኮምፒውተራችንን በዚህም በቮይስም ራሱ መጠየቅ እንደምንችል ማለት ነው። ስለዚህ ቀጥተኛ የምንጠይቀውን ነገር በአማርኛ ብንፈልግ በአማርኛ፣ በእንግሊዝኛ ብንፈልግ በእንግሊዝኛ ቮይስ ያመጣልናል ማለት ነው። ስለዚህ ኮምፒውተር ማለት እንደዚህ አይነት ነው ይሄ ነው ብሎ ስለሚያወራን እነዚህን መጠቀም እንችላለን ማለት ነው። ስለዚህ የጄሚኒ ይሄ ያመጣልን ቴክኖሎጂ ነው። ይህን ቴክኖሎጂ ግን ሙሉ ዲፔንድ ኦን ጄሚኒ ሆነ ወይም ደግሞ ዲፔንድ ኦን በቴክኖሎጂ ላይ ብቻ ተጭነን ሳይሆን እኛ ደግሞ የራሳችን ክሎስ ሳንረሳ በዛ ላይ ጨመር አድርገን ማድረግ እንችላለን ማለት ነው። ሌላው ደግሞ የምናሳያችሁ እዚህ ጋር ተምኔል ሜክ ተምኔል ብለዋል። ሜክ ተምኔል ለምንድን ያዘጋጀልን ምን የሚል ዋት ኢዝ ኮምፒውተር የሚል ማለት ነው። ለምሳሌ ዋት ኢዝ ኮምፒውተር ዋት ኢዝ ኮምፒውተር የሚል ተምኔል ያዘጋጅልን። ስለዚህ ተምኔላችን አሁን ያደርገ ነው ክሬት ዩር ተምኔል ተምኔላችን ላይ አሁን እዚህ ጋር እያዘጋጀልን ማለት ዚስ ተምኔል ፊቸርስ ኢን ቫይብራንት በቃ ይሄን ይመስላል አለ ዋት ኢዝ ኮምፒውተር ኢዚ ኤንድ ኤክስፔክትድ። ከዛ እዚህ ላይ አሁን ማድረግ የምንፈልግ ካለን እኛ እዚህ ጋር እናደርጋለን። ለምሳሌ ሎጎአችንን እዚህ ጋር ማስቀመጥ የምንፈልግ ሎጎ እዚህ ቦታ ላይ አድርግልኝ ልበለው። ለምሳሌ የኔ ሎጎ ኤምኤችቲ ሜክ ልበለዋ ፑት ማለት ይችላል። ፑት ዘ ሎጎ ኦፍ ኤምኤችቲ ኮምፒውተር ቲቺንግ ኮምፒውተር ቲቺንግን ሎጎ አድርግልኝ አስቀምጥልኝ እያልኩት ነው። ፑት ዘ ሎጎ ኦፍ ኤምኤችቲ ኮምፒውተር ቲቺንግ አስቀምጥ ዌት ላይ ብሎ ሊጠይቀኝ ይችላል። ለምሳሌ ከላይ ነው ከታች ነው የማደርግልህ የሚለውን ጥያቄ ሊያስቀምጥልኝ ይችላል። አሁን ያን ኢሜጅ አሁን የቅድሙን ክሬት አድርጎ እዛው ላይ አስቀምጦልኝ ያመጣልኝ ማለት ነው። ይኸው ኤምኤችቲ በቃ እዚህ ጋር አሁን ለምሳሌ ሎጎ አስቀምጠልኝ እዚህ ጋር ኤምኤችቲ ብሎ ታች ጋር አስቀምጦልናል ማለት ነው። በሰርክል አድርግልን ብንለውም በሰርክል አድርጎ ያመጣልን ይችላል ማለት ነው። ስለዚህ እዚህ ጋር ኤምኤችቲ ዊዝን ሰርክል ብንለው ኤምኤችቲ ሎጎ ይሄ ነው እንግዲህ ኤምኤችቲን ሰጥቶልናል። ይሄ ኤምኤችቲ ነው ብሎ አስቀምጦልናል ማለት ነው። ስለዚህ ዋት ኮምፒውተር እንደዛ አድርጋችሁ ተምኔላችሁ ከፈለጋችሁ እንደዚህ ዳውንሎድ ማድረግ ትችላላችሁ። ስለዚህ ከተመቻችሁ ላይክ እና ሰብስክራይብ ሼር ከማድረግ እንዳትዘናጉ። ከተመቻችሁ ቪዲዮውን ላይክ አድርጉ። እንደዚሁም ለሌሎችም ደግሞ እንደዚህ አይነት የከበዳቸው ነገር ካለ በቀላሉ ሰዓታቸውን ቆጥበው መስራት ይችላሉ ማለት። ስለዚህ የምትፈልጉትን ጥያቄ ለእናንተ ብሪፍ ያልሆነላችሁ መብራሪያ የምትፈልጉትን ነገር ተጨማሪ ጠይቃችሁ ከዛ ላይ እናንተ ደግሞ በዛ ተጨመራችሁበት ያን ነገር ኮንተንት ክሬት አድርጋችሁ በዛ ነገር ላይ እናንተ ተጨማሪ የምትፈልጉትን ነገር ማግኘት ትችላላችሁ ነው። ስለዚህ ቮይስ ከተመቻችሁ ይሄ ቪዲዮ ላይክ እና ሰብስክራይብ ሼር አድርጉት። ቻው